ሰላም እንዴት ናችሁ? ውድ ዩቱብ ተከታታዮችን ያለው አልሐምዱሊላህ ረቢል ዓለሚን። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለ ጋሽ ሰለሞን ስለ አዶናይ ምን አሉ? እስኪ ወደ ቪዲዮ። ጤና ይስጥልኝ አባቴ። ጋሽ ሰለሞን አዎ ነኝ። አዶናይ ነኝ ስለ አንዳንድ ጊዜ አዶናይ ማለት ማን ቶሎ አልመጣልኝም። እንደዚህ ቋንቋ ደህና ነህ ወይ እንደምን ተባባልንና 40 ደቂቃ ጠብቁኝ እመጣለሁ አለ። ፈርምጅ ነው ሻርፕ በቃ 40 ደቂቃ ውስጥ 9 ተኩል ላይ መጣ። በቃ ዓለም 9 ሆነች። ዞኝ ሄደ። እዛ ሲያስጎበኘኝ ምን ሲል ያው እንግዲህ እንደተከታተላችሁት ልብሱን፣ ጫማውን ምን ሸራተን ሁሉ መተኛት አለብህ ብሎኝ፣ ኧረ ተው ምንም ችግር የለውም። እንደገና ደግሞ ስካይላይት ነው የሚባለው ስካይላይት እዛ ደግሞ ወሰደኝ። አንድ እንጃ እንደው እንዴት ልበልሽ፣ አንድ የተከበረ ሰው የሚደረግለት ክብር አለ አይደለ? እንደዛ አስከብሮኝ ሰዎቹ እንደዚህ ሼፎቹ ምኖቹ መጥተው በጣም እስካሁን የሰው ክብር ታያዩ የሰው ጥግ የሚያውቅ እዚህ ላይ ደግሞ እንዴት ልበልሽ እንደው አሁን ውሻ በበላበት ይጮሃል እንዳይሉኝ እንደው በእውነት ከዛ በፊትም እንግዲህ እንደሰማችሁት ነው። ጋሽ ሰለሞን በጣም አድንቆታል። አዎ ማድነቅም ይገባዋል። ለምን ስንትና ስንት ነገር አድርገውለታል ማለት አሁን እኮ ነው የተዋወቁ። ግን እንዴት እኔ እንጃ። አዶናይ ጥሩ ሰው ነው። እኔ እንጃ ጥሩ ሰው ነው። በእርግጥ አንድ ቪዲዮ ደግሞ ስዘዋወር ምን አየው መሰላችሁ? የሆነ ቪዲዮ አየው። የእናትህን ምክር እንዳትሰማ፣ የአባትህን ምክር እንዳትሰማ። ሰው ኦልሞስት ጥላቻ ያደረገ እዛ ላይ ነው መሰል ፎከስ ያደረገ ሰው ሁሉ ማለት ነው። እውነታቸውን ነው። እንደዛ የእናት አባት ምክር እንዳትሰማ ደንቁር ማለት አይባልም፣ ግን ከአድራጎቱ ግን እንደዚህ ማለት ለሰው ያለው አስተያየት ሰው እንዴት እንደሚረዳ እርግጥ ወጣት ስለሆነም አሁንም አልረጋም። ገና የሆነ አለ አይደለ? ወጣት ሲሆኑ ከባድ ነው። ወጣት መሆን እኮ አለማስተዋል አለ። አንዳንዴ የምትናገሪው ምናምን አንዳንዴ በቃ የምንዘነጋበት ልክ እንደዛ ነገር ነው። ምን ልላችሁ ፈልጌ ነው? አይ ቲንክ ማለት እሱ ሊል የፈለገው እኔ ደድን ማለት ማንም እንዳትሰማ ራስ ላይ ጠንክር ነው ብዬ ሳስበው ነበር። አሁን አንድ ቪዲዮ ስዘዋወር ምን አየው መሰላችሁ? የእናትህን ምክር እንዳትሰማ፣ የአባትህን ምክር እንዳትሰማ አለ እና ለዛም ደግሞ ተውት በቃ ሰግጥ እንዳትሉ እዚህ በኋላ ምናምን ብሎ ነበረ። ከየትኛውም አይደለሁም እኔ ወደፊት ገና ሰግጥ ብዬ ልሰግጥ ነው። ምክር ግን እሰማለሁ። ምክር እንዳለ ሆኖ ግን እሰግጣለሁ፣ ፈምሳለሁ ወደፊት ብዬ አስባለሁ። ኦኬ እና እስኪ ውዶች እስኪ ሰብስክራይብ አድርጉኝ። እስኪ ምን የቀረጽኩትም ላምባም የለው ከነ መሆኑ ራሱ ሲያናድድ ምንም መብራት የሌለው
እና ላችሁ የፈለኩት ተፈቷል አሉ። የተፈታበት ቪዲዮ ከኔ አልደረሰኝም። ቪዲዮ እንደደረሰኝ ደግሞ እለቅላችኋለሁ። እንደተለመደው ሰብስክራይብ እያደረጋችሁ ቪዲዮዬን ላይክ እያደረጋችሁ ጀምሩ። ሸር አድርጉልኝ፣ አሳድጉኝ። ኦኬ አሳድጉኝ፣ ሰብስክራይብ